ሰላም እንዴት ናችሁ? አቤል ድረኝ ጠፍቻለሁ አውቃለሁ። ሰሞኑን ትንሽ ቢዚ አረገኝና ስራ ለዛ ነው። ዛሬ አክቹሊ የሆነ ክርስትና ፕሮግራም ላይ ወይም ደግሞ ለክርስትና ፕሮግራም ባነር እንድሰራ ተጠይቄ ነበር። እንግዲህ እንደምታዩት ይሄን ይመስላል። 3 ፍሬ ናቸው። አንደኛው ጨርሻለሁ፣ አንደኛው ደግሞ ኦልሞስት ያለቀ ነው። እና እስቲ እዚሁ አካባቢ እኔ የምኖርበት ቦታ አካባቢ ነው ያሉት ሰዎቹ እና ለነገ እንዲደርስላቸው ነው አጥብቀው የነገሩኝ። አሁን ይሄንን ሰርቼ መተው ራሳቸው ፒክ ያደርጋሉ ማለት ነው። ልሞክረው ብዬ በትንሹ ፕሪንተር ነው ፕሪንት ያደረኩት። ትልቁ ፕሪንተር አለኝ ግን እስቲ ባነር በትንሹ ይወጣል አይወጣም ብዬ እየሞከርኩት ነው። ግን ጥሩ ነው የመጣው። ላሳያችሁ። እንግዲህ ይሄ 40 ፊት በ15 ነው ግድግዳ ላይ የሚሰቀለው ማለት ነው። ያኛው እስከሚያልቅ ድረስ ለዚህኛው እንደ ማንጠልጠያ ነገር ወይም ደግሞ ጋርመንት ይሉታል። ጋርመንት ሆል እየሰራውለት ነው፣ ማንጠልጠያ ማለት ነው። እነዚህ ሪንጎች አሉ። ሪንጎቹን ውስጥ ነው ማድረጋቸው። በትንሹ ፕሪንተር ባነር አስተዛሪ ፕሪንት አድርጌ አላውቅም እውነት ለመናገር። ፒክቸሮች ምናምን ነው ጀስት የስቲከር በብዛት። እንደዚህ ትልቅ ባነር ግን for the first time ያው ትልቁ ሞር ስፒድም ስላለው ለዛም ይመስለኛል እሱን ፕሪፈር ማድረገው። እንደዚህ ይመስላል ማለት ነው። Okay, I'll do the other side. መጀመሪያ ግን I'll make the hole ቀዳዳውን መጀመሪያ እሰራለሁ። እነዚህ ነገሮች ጋርመንት ሪንግ ይባላሉ። የተለያየ ቦታ መግዛት ትችላላችሁ። አማዞን ላይ የተለያዩ አርት ሰፕላይ ያሉበት ቦታ መግዛት ትችላላችሁ። አሁን በዚህኛው ቦታ ኦኬ አሁን ይሄን ጠቅልለዋለሁ። አክቹሊ አንድ ላይ ጠቅልለዋለሁ ከዛኛው ጋር ስለዛ ይድረቅ። ለማንኛውም ሁለተኛው ፒክቸር እንግዲህ እያለቀ ነው። ኦልሞስት ትንሽ ስሎ ነው። በዚህ አንደኛ ልጨርስ ብዬ ነው። ግን ኦፍ ኮርስ ወደፊት አፕዴት እንደማድረግ እርግጠኛ ነኝ የተሻለ ፕሪንተሮች። እሺ በጣም በሚያሳዝን ሁኔታ እንትኑ ቀለሙ ተበላሸብኝ። በጣም ያናዳል። ይሄ ለማጽዳት ገና መከራ ነው። ምን ወሰንኩኝ? በትልቁ በቃ ፕሪንት ማድረግ ጀመርኩኝ። መጀመሪያም በትልቁ ማድረግ ነበረብኝ። ኦኬ ሁለት ነው የቀረኝ። ሁለቱንም ፒክቸር በአንድ ላይ በትልቁ ፕሪንት እያደረኩ ነው። ይሄም አሪፍ ነው እየወጣ ያለው። ለማንኛውም ይሄኛው ብዙ ጊዜ ፈጣን ነው። ትልቁ ግን ትንሽ ምንድነው ለፎቶ ነው ሞር መጠቀምበት። ባነር ምናምን ስቲከር ሲሆን ትንሿን ነው የምጠቀመው ከጀርባ ያለው ማለት ነው። ኳሊቲ ግን አንድ ነው። ያው ጥራቱ ሁለቱም አንድ አይነት ናቸው። የትንሿ ቀለሟ ኢኮ ሳልቨን ይባላል። ኢኮ ሳልቨን ማለት የሚሰራበት ኢንኩ ጠንካራና ለውጭ የሚያገለግለው ማለት ነው። የትልቁ ግን የካነኑ for water base ነው። ምንድነው በቀላሉ ውሃ ብታደርጉበት ሊለቅ ይችላል። ስለዚህ ለዛም ብዬ ነበር በዛኛው ያሰብኩትኝ። ያው እንግዲህ ስለተበላሸብኝ ኢንኩ ወደ በትልቁ መምረጥ ፕሪንት ማድረግ መርጫለሁ። ሰውየውም እንግዲህ እየመጣ ነው። ስለዚህ ምንም ማድረግ አልችልም። እስከዛ ይሄ ፕሪንት ስለሚያደርግ እስቲ ትንሿን ለምን እንደተበላሸ አመነት ደብል ቼክ ይመስለኛል። አገባቡ ነው መሰለኝ። እንትኑን ሳስገባው ሚዲያውን ሮሉን በጣም ስሙሽ ሆኗል። አምስት ገና ሄድ ክሊኒንግ አደረገውና እሺ እዚህ ጋር ትንሽ ቁጭ ብዬ ለማጽዳት ሞከርኩኝ እና ከስንት ጊዜ በኋላ ሄድ ክሊኑን ማድረግ ጀመርኩ።
ፕሪንተር ሄዱንም በደንብ ነው ያጸዳሁት ፍላሽ አረኩት ግን was a lot of process ግን finally I got it to work እሺ ሶ ትልቁ ፕሪንተር ጨርሷል ይሄን ይመስላል ሁለቱን በአንድ ላይ ነው ያወጣሁት ሶ ጊዜ የለኝም እየመጣ ነው ሰውዬው አመነ መሃል ላይ ቆርጠዋለሁ nice እንዲደርቅ ኦኬ ቀዳዳዎቹን ጥግና ጥግ ላይ ሰራለትና ኦሬዲ ነው አለ ማለት ነው ኦኬ ሶ የመጨረሻውን አሁን ያስገባሁት ነው ናይስ ኦኬ ይሄን ይመስላል ይሄ ልሰብስበውና አሳያችኋለሁ ሁለት ሶስት ማለት ነው ደርቋል ኦልሞስት ግን እንዳይበላሽ ጠቅልየው በዚህ በቲዩብ አረግላቸዋለሁ ለማሳየት ያክል አንደኛው የሆነ እንግዲህ በጣም ነው የሚያምረው እንግዲህ ኦኬ በዚህ በድብልብል ነገር እንጠቀልለዋለን እንደዚህ ማድረግ በምክንያት በባዶ ለመጠቅለል ከሞከርኩኝ ሊጨማደድብን ይችላል አሁን ወደ ታች እናወጣዋለን ይገባል እዚህ ውስጥ ግን I think ሳያንሰው አይቀርም ያንሰዋል ስለዚህ just ዝም ብዬ በእንትን ነገር በወረቀት ኦኬ እንግዲህ ይሄን ይመስላል እሺ የዛሬ ቪዲዮ ይሄን ይመስላል ባነሮቹን ሰውየው መጥቶ ተረክቦኛል ግን ይሄን ማሽን ዛሬ ከፍቼ በደንብ ነው ማየት ያለብኝ ምክንያቱም ለምን እንትኑ ኢንኩ እንደዛ እንደወጣ ሊገባኝ አልቻለም እና ይሄን ይመስላል በጣም ነው ማመሰግነው ቴንክ ዩ ሶ ማች ስላያችሁ ይሄን ቪዲዮ በሌላ ቪዲዮ እንገናኛለን መልካም ጊዜ